እኔ የኢየሱስ ክርስቶስን ገጸ ባህሪ ወክዬ ሰራሁ እንጂ እኔ ኢየሱስ ክርስቶስ አይደለሁም ሲል በፊልሙ ላይ የሚያሳያቸው የተለያዩ ትዕይንቶች በፎቶ መልክ ታትመው በተለያዩ የዓለም ዳርቻዎች መሰራጨታቸው እንዳላስደሰተውና አሁንም በገበያ ላይ ኢየሱስ ክርስቶስ እየተባሉ የኔ ፎቶዎች መሰራጨታቸው ትክክል አይደለም፣ ይህንንም አላምንበትም ሲል ሁኔታውን ይቃወማል። ፊልሙ ከወጣ አያሌ ዓመታት ቢቆጠሩም ነገር ግን አሁንም ድረስ ይህ ድርጊት አልቆመም። ይህ ደግሞ እኔን ያስጨንቀኛል፣ በግል ህይወቴ ላይ ከፍተኛ ተጽዕኖ አምጥቷል ብሏል። ይህንን ተከትሎ በሄደበት ቦታ ሁሉም ከመታወቁ የተነሳ ልክ እንደሌላው ሰው ሁሉ ህይወቱን በነፃነት እንዲኖር ስላላስቻለው ከማህበራዊ ግንኙነቶቹ መሸሽ ጀመረ። ተዋናዩ በሐዘኔታ እንደሚገልጸው ከሆነ በመንገድ ላይ ጭምር ሲሄድ አንዳንድ ሰዎች ተአምራት ጭምር እንድሰራላቸውና እንድፈውስላቸው ጭምር ይጠይቁኝ ነበር። ይህም እጅግ በጣም ይጎዳኝ ነበር በማለት ይገልጻል። በዚህም ምክንያት በፊልሙ ላይ የነበረውን ጺሙንና ጸጉሩን ሙልጭ አድርጎ አስወግዶ ሌላ ሰው ለመምሰልና ፊልም በቃኝ ብሎ ወደ ሌላ ስራ ጭምር ህይወቱን ማዞሩን ይገልጻል። ከዚያ በኋላ ከፊልም ስራ ራሱን በማራቅ ማንም በማያየው የሬዲዮ ስራ ላይ ተሰማራ። ለሬዲዮ ስራ የሚሆኑ የድምጽ ቅጂዎች ላይ መስራት አተኩሮ ብዙ በድምጽ ቅጂ የተቀረጹ መጽሐፍትን አቅርቧል። እንደ አውሮፓውያን አቆጣጠር በ2017 የሰራው ስለ ቤዛነት የሚያጠነጥን ዘጋቢ ፊልም ከሰራቸው የትረካ ስራዎቹ አንዱ ነበረ። ሁለተኛ ዘ ፓሽን ኦፍ ዘ ክራይስት የኢየሱስ ክርስቶስን ታሪክ ከሚዳስሱ ፊልሞች መካከል አንዱ የሆነው ዘ ፓሽን ኦፍ ዘ ክራይስት በቤኔዲክት ፊትዝጀራልድ ተጽፎ በሚል ጊብሰን ዳይሬክት ተደርጎ እንደ አውሮፓውያኑ አቆጣጠር በ2004 ለእይታ ቀርቧል። ታዲያ በዚህ ፊልም ላይ የኢየሱስ ክርስቶስን ሚና ይዞ የሚጫወተው ዋና ተዋናዩን ጂም ካቪዜልን በዋና ተዋናይነት አካቶ ቀረጻውን በጣሊያን ሀገር በማተራና በጎስት ታውን አድርጎ በቺቼኔታ ስቱዲዮ በ30 ሚሊዮን የአሜሪካን ዶላር ፕሮዳክሽን ዋጋና በተጨማሪም በ15 ሚሊዮን የአሜሪካን ዶላር የገበያ ማስታወቂያ ዋጋ ተበጅቶለት ቀረጻውና ቅንብሩ ተጠናቀቀ። ፊልሙ በአጠቃላይ በእይታ መሰብሰብ የቻለው ገንዘብ በድምሩ 612 ሚሊዮን የአሜሪካን ዶላር ነበር።